የመድኃኒት ቤት እና መደብር እንዴት መክፈት ይቻላል? የሕክምና አገልግሎት ከሚገኝባቸው ጤና ተቋማት የመድኃኒት ቤቶችና የመድኃኒት መደብሮች በብዛትም በተደራሽነትም የተሻሉ እንደሆነ ይነገራል። ለጤና ጉዳዮች ማማከሪያ፣ ለጤና እክሎች ሐሳብ መለዋወጫና ማስተካከያ አብዛኛው ሰው ወደ ጤና ተቋማት ከመሄዱ በፊት የሚጎበኛቸው የቅርብ ቤቱ ናቸው። በመሆኑም ከቢዝነስ ጥቅማቸው ባሻገር የሰውን የጤና ችግር በመፍታት ረገድ ባላቸው ላቅ ያለ ድርሻ ወገንን አገልግሎ ከጥቅሙ ለመቋደስ ለፈለገ እንዴት ሊከፈቱ እንደሚችሉ ነው ብለናል። ቅድመ ዝግጅት። እንደሚታወቀው የመንግስት የጤና ተቋማት ከህዝብ ፍላጎት ጋር አብረው የሄዱ አይደለም። ከኑሮ ሁኔታ አንጻር እየጨመረ ላለ የጤና ፍላጎት ዝግጁነታቸው ተስፋ ሳይሆን ከአማራጭነት እያጎደላቸው ነው። በመድኃኒት አቅርቦት ላይ ደግሞ ችግሩ ይጎላል። ስለዚህ ይህንን ክፍተት በአዎንታ ለመሙላት ቢዝነሱን ለማስኬድ ዝንባሌ ያለው የጤና ተቋማትንና የሰው እግር የሚበዛባቸውን ቦታዎች መፈለግ ይኖርበታል። ቢዝነሱ በትክክል ሊሰራበት የሚችልበትን ቦታ ከመረጠና ለተቋሙ የሚመች ቦታ ካገኘ እንደ ለመክፈት እንዳሰበው የመድኃኒት አገልግሎት በመመሪያው መሰረት የሚከተለው ስፋት ያለውን ቤት መከራየት ወይም መግዛት ይጠበቅበታል። የመድኃኒት ቤት ከሆነ የመድኃኒት ማደያ ክፍሉ 25 ካሬ ያለው፣ መደብር ከሆነ ደግሞ 22 ካሬ ቢሆን፣ የመድኃኒት ማከማቻ መጋዘኑ ደግሞ ለመድኃኒት ቤት 16 ካሬ ሲሆን ለመድኃኒት መደብር 12 ካሬ እንዲሆን ይጠበቃል። መቀመሚያ ለመድኃኒት ቤቶች 9 ካሬ ሜትር ስፋት ያለውን ክፍል ይፈልጋል። ከነዚህ በተጨማሪ መጸዳጃ ክፍልና የጽህፈት ስራ መከወኛ ክፍል ያካተተ መሆን ሲኖርበት ራሱን የቻለ ሌላ አገልግሎት ከሚሰጥ ክፍል ጋር ያልተገናኘ ከህዝብ መጸዳጃ ወይም ቆሻሻ መጣያ የራቀ መሰረተ ልማት የተሟላለት ወለሉ ከሲሚንቶ ከሸክላ ወይም ጣውላ የተሰራ ግድግዳው ጭቃ፣ ቆርቆሮ፣ ሳር ወይም እንጨት ያልሆነ በቂ የፀሐይ ብርሃንና የአየር ዝውውር ያለው ቀጥታ ለፀሐይ ያልተጋለጠ ጉዳት አድራሽ እንስሳትም ሆኑ ነፍሳትን የማያስገባ ሊሆን ይገባል። የመድኃኒት ማደያ ክፍል። በመድኃኒት ማደያ ክፍል የሚኖሩ መደርደሪያዎች ከወለል 20 ሳንቲሜትር ከፍ ሊሉ፣ ከግድግዳ ወይም ከጣራ 50 ሳንቲሜትር ሊርቁ፣ እርስ በርሳቸው ደግሞ የ50 ሳንቲሜትር ርቀት እንዲኖራቸው ይፈለጋል። የባልኮኒ ስፋት ለመድኃኒት ቤት 75 ሳንቲሜትር በ4 ሜትር ሲፈለግ ለመድኃኒት መደብር ደግሞ 75 ሳንቲሜትር በ3.5 ሜትር መሆን ሲጠበቅባቸው እነዚሁ ባንኮኒዎች ከመግቢያ በር 2.5 ሜትር ገባ ማለትና ከመድኃኒት መደርደሪያዎች 1.5 ሜትር እንዲርቁ ይጠበቃል። ማደያ ክፍሉ 3 ካሬ ሜትር ነፃ ቦታ ሊኖረው ይገባል። ለታካሚዎች የምክር የመረጃ መስጫና ማቆያ የሚውል በቂ ቦታ እንዲኖረውም ያሻል። የመድኃኒት ማከማቻ ክፍል በቂ አየር ሊያስገባ የሚችል መስኮት፣ የሚቆለፍ በር ያለው መሆን አለበት። የጣራው ከፍታና የመደርደሪያዎች አቀማመጥ ከማደያው ክፍል ጋር ተመሳሳይነት አለው። ባለሙያ ማንኛውም መድኃኒት ቤት ፈቃድ ማውጣት የሚችለው በሙያው ፋርማሲስት ሆኖ አግባብ ባለው አካል የተመዘገበና የሙያ ፈቃድ ያለው ሆኖ በሙያውም 4 ዓመትና ከዚያ በላይ ያገለገለ ወይም በድረጊስትነት 4 ዓመትና ከዚያ በላይ አገልግሎ በፋርማሲስትነት 2 ዓመት አግባብ ያለው የሥራ ልምድ ያለው ከሆነ ብቻ ነው። የመድኃኒት መደብር ለመክፈት ደግሞ ማንኛውም የመድኃኒት መደብር አገልግሎት መስጠት የሚችለው የብቃት ማረጋገጫ ምስክር ወረቀት ያለው ፋርማሲስት ወይም ድረጊስት ሆኖ አግባብ ባለው አካል የተመዘገበና የሙያ ፈቃድ ያለው ሲሆን ፋርማሲስት ከሆነ በሙያው 2 ዓመትና ከዚያ በላይ ያገለገለ፣ ድረጊስት ከሆነ ደግሞ በሙያው 4 ዓመትና ከዚያ በላይ ያገለገለ ሊሆን ይገባል። እነዚህ ሁለቱም የመድኃኒት መስጫ አገልግሎቶች እንደየአስፈላጊነቱ ቴክኒካል ረዳት ባለሙያ ይፈልጋሉ። አስፈላጊ ግብአትና ቁሳቁስ። የመድኃኒት ችርቻሮ ቤት ወይም መደብር ቀጥሎ የተዘረዘሩትን ግብአቶችና ቁሳቁሶች ማሟላት አለበት። ቢያንስ 3 እያንዳንዳቸው ፊት ለፊት 40 ሳንቲሜትር፣ ጎን 1.6 ሜትር እና ቁመቱ 2 ሜትር የሆኑ የመድኃኒት መደርደሪያዎችና እንደ አስፈላጊነቱ 20 ሳንቲሜትር ከወለል ከፍ ያለ ፓሌት፣ 2 በቀላሉ መጽዳት የሚችል ባንኮኒ፣ 3
የናርኮቲክና ሳይኮትሮፒክ መድኃኒቶች የሚቀመጡበት ባለ ቁልፍ ሳጥን። 4 የቅዝቃዜ ሰንሰለታቸው መጠበቅ የሚያስፈልጋቸው መድኃኒቶች የሚይዝበት ማቀዝቀዣ መሳሪያ ከነ ሙቀት መቆጣጠሪያ ቴርሞሜትር። 5 2 የግድግዳ ሙቀት እና እርጥበት መቆጣጠሪያ መሳሪያ ወይም ቴርሞሜትር ለመድኃኒት ማደያና ማከማቻ ክፍሎች። 6 የህመምተኞች ወይም የደንበኞች ማረፊያ ቢያንስ 4 ሰው የሚያሳርፍ ወንበሮች። 7 አንድ ባለ 2 ኪሎ ግራም የእሳት አደጋ ማጥፊያ መሳሪያ። 8 ለጽህፈት አገልግሎት የሚውል ጠረጴዛ፣ ስክሪፕቶና ቢን ካርድ። 9 ማጣቀሻ መጽሐፍ ማለትም እንደ ፎርሙለሪ፣ የመድኃኒት ዕደላ ስርዓት ማንዋል፣ አንድ ወጥ የህክምና ጋይድላይን። 10 እንደ አስፈላጊነቱ የቁመትና ክብደት መለኪያ፣ የደም ግፊት መለኪያ፣ የስኳር መጠን መመርመሪያ። 11 የመድኃኒት መጠቅለያ ከረጢቶች። የብቃት ማረጋገጫ ምስክር ወረቀት ከላይ የተጠቀሱትን ያሟላ አካል አገልግሎቱን በይፋ ለመጀመር አግባብ ካለው ተቆጣጣሪ አካል የብቃት ማረጋገጫ ምስክር ወረቀት ያስፈልገዋል። ይህንኑ ለማግኘት በባለስልጣኑ የተዘጋጀውን የሚከተለውን ፎርም ሞልቶ ይጠይቃል። የቀረበውን ማመልከቻ ተመልክቶ ተቆጣጣሪው አካል ከ3 ያላነሱ ተቆጣጣሪ ባለሙያዎችን በመላክ ድርጅቱ የመድኃኒት ችርቻሮ አገልግሎት መስጠት የሚያስችል መመዘኛዎቹን ማሟላቱን ይመረምራል። መስፈርቶቹን ካሟላ አስፈላጊ ክፍያዎችን በመፈጸም በ3 የሥራ ቀናት ከባለስልጣኑ የብቃት ማረጋገጫ ምስክር ወረቀት ማግኘት ይችላል። የብቃት ማረጋገጫ ምስክር ወረቀት የድርጅቱን ባለቤት ስም፣ የድርጅቱን ስራ በበላይነት የሚመራው ባለሙያ ስም፣ የሙያ ደረጃ፣ የሙያ ፈቃድ ቁጥር፣ የድርጅቱ ስምና አድራሻ፣ የድርጅቱን አይነት፣ ድርጅቱ የሚሰጠው አገልግሎት፣ የብቃት ማረጋገጫ ምስክር ወረቀት የተሰጠበት የሚታደስበትና የአገልግሎት ጊዜ የሚያበቃበት ቀን እና የባለስልጣኑ ዋና ዳይሬክተር ስም፣ ፊርማ፣ የፈረመበት ቀንና ማህተም የሚገኝበትን